ይህ ቦታ ነብያችን አለይሂ ሰላቱ ወሰለም እናታችንን አይሻ የላኩበት ቦታ ነው ማለት ነው። አንድ ቀን ነብይ ሰለላሁ ዐለይሂ ወሰለም ሐጅ ሊያደርጉ መጡ። በሐያታቸው ያደረጉት ሐጅ አንድ ነው። ሐጃቸውን አድርገው ዑምራቸውን ጨርሰው ሲመለሱ እናታችን አይሻ ስሞታ አቀረበች። ያ ረሱላህ አለይሂ ሰላቱ ወሰለም አንቱ ሐጅም ዑምራም አድርጋችኋል፣ እኔ ደግሞ ሐጅ ብቻ ነው ያረኩት ዑምራ አላደረኩም አሉ። ለምንድነው ሰዎች ዑምራ ሲያደርጉ ያላደረግሽው ሲሏት እናንተ ዑምራ በመታደርጉበት ሰዓት እኔ ሐይድ መጥቶ ነበር አለቻቸው። ከዛ ነብይ ሰለላሁ ዐለይሂ ወሰለም አሁን ከሐይድሽ ጠርተሻል? አዎ። እንግዳው ወደዚህ ቦታ ተንዒም ይባላል ይሄ ቦታ፣ ወደዚህ ቦታ ሂጅና ዑምራሽን ሐርሚ ያሏት። እናታችን አይሻ እዚህ ቦታ ላይ መታ ዑምራዋን ሐርማ ነብይ ሰለላሁ ዐለይሂ ወሰለም መካ እየጠበቋት ነበረ። ሐርማ ወደ መካ ተመልሳ ሄደች። ይህ ቦታ መስጂድ አይሻ ይባላል። በእናታችን አይሻ ስም የተሰየመ እናታችን አይሻ ዑምራ የሐረመችበት ስፍራ ነው ማለት ነው። be